የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬን ታሪኩን ትንሽ ልጋብዛችሁ። ዳግማዊ ቶማስ ሳንካራ ሲሉ ይጠሩታል። የዓለማችን ትንሹ መሪ ነው። በአፍሪካ መሪዎች ዘንድ ታይቶም ተሰምቶም የማይታወቅ ጀብዱ በመፈጸም ላይ ነው። ኢብራሂም ትራውሬ ተወልዶ ያደገው በሀገረ ቡርኪና ፋሶ ካራ በተባለች ትንሽ መንደር ሲሆን በትምህርቱም በእጅጉ ጎበዝ የተባለ ነበር። በከፍተኛ ውጤትም ወደ ዩኒቨርሲቲ መግባት ችሏል። በዩኒቨርሲቲ ቆይታውም ወጣቱ መሪ በከፍተኛ ውጤት በጂኦሎጂ ዲፓርትመንት በሜዳሊያ ተመርቋል። ታዲያ እንደተመረቀ ነበር ጊዜ ሳያጠፋ በ21 ዓመቱ ወደ ውትድርና የገባው። ኢብራሂም ትራውሬ ወታደር በሆነበት ሰዓት ሀገሩ ቡርኪና ፋሶ በአሸባሪዎች የምትታመስበትና ድንበሯ በበርካታ ሀገራት የተደፈረበት ሰዓት ነበር። ወጣቱም በሀገሩ የነበሩትን አሸባሪዎች ሲታገል ከቆየ በኋላ በመቀጠልም ወደ ማሊ ሕግን የማስከበር ዘመቻ ተላከ። በማሊ በነበረው ቆይታም አምባገነኑን የማሊ መሪ ከጓደኞቹ ጋር ሆኖ ማስወገድ ችሏል። በዚህም ማሊዎች በእጅጉ ይወዱታል። ወጣቱ ማሊ ላይ የነበረውን ተልኮ ጨርሶ ሲመለስም በሀገሩ ቡርኪና ፋሶ መፈንቅለ መንግስት ተደረገ። በወቅቱም ወታደራዊ አመራሩ የሲቪል አስተዳደሩ በጦርነት ህዝቡን እያስጨነቀና ሀገሪቱን እያፈራረሰ ነው በማለት ኢነሪ ዳሚባ የተባለ ወታደራዊ አዛዥ የሲቪል አስተዳደሩን ገልብጦ መንበሩን ተቆጣጠረ። በዚህ ተግባሩም ኢብራሂም ትራውሬን ጨምሮ ሁሉም ወታደሮች ደስተኛ ነበሩ። ምክንያቱም ለረጅም ዓመታት ህዝቡ በጦርነት ሲታመስ ስለነበር እረፍትን ያገኛል ከሚል ተስፋና ወታደሩም ከርስ በርስ ጦርነት ይወጣል በሚል ተስፋ ነበር። ቢሆንም ኢነሪ ዳሚባ በተቃራኒው ሆኖ ለፈረንሳይ መንግስት መላላክና የሀገሪቱን ሀብት ማስበዝበዝ ጀመረ። ህዝቡም በድጋሜ በጦርነትና በአሸባሪዎች ይጨነቅ ጀመረ። በርካቶች ወታደሮችም ይህንን ሲያዩ ተቆጡ። በዚህ ወቅት ኢብራሂም ትራውሬ ምንም አይነት ስልጣን አልነበረውም። የጀነራልነት ማዕረግም የለውም። ያለው አንድ ስልጣን በሀገሪቱ ከሚገኙ ጦሮች ውስጥ አንድ ክፍለ ጦርን ብቻ ያዝ ነበር። የሀገሪቱ ህዝብ መከራ ሲከፋም ኢብራሂም ወታደሩን ሰብስቦ የወጣው መንግስት መቀየር እንዳለበትና ህዝቡም ሰላሙን ማግኘት እንዳለበት ያሳምናቸው ጀመር። ብዙዎች ወታደሮችም በሱ ሐሳብ ይስማሙ